በግሪክ ቋንቋ ቂርቆስ ማለት እግዚአብሔርን የሚወድ ማለት ነው። አንድ ቀን ቂርቆስ ከመስዋዕቱ በፊት በሐዲስ ኪዳን ሰንበት ማለት የጌታ ቀን ማለት ነው እያለች ታስረዳው ነበር። ለኔ ግን ያ ዕለት የጌታዬና የመድኃኒቴ የኢየሱስ ክርስቶስ መስቀል በጠላቶቼ ላይ ድል እንድቀዳጅ የቸርነቱን ሥራ ያደረገልኝ ዕለት ነው። ዳሩ የየሉጣ ትዳር ብዙም አልዘለቀም። ባለቤቷ ገና በወጣትነቱ በማረፉ መበለት ሆነች። ቀደም ብዬ እንደነገርኩት ብቻዋን ነው ልጇን ቂርቆስን በመንፈሳዊ ሥርዓት ኮትኮት ያሳደገችው። ትጎበኘኝ ዘንድ አይገባኝም፣ እኔ ኃጢአተኛ ነኝና ቃልህን ብቻ ተናገር፣ ነፍሴም ከቁስሏ ትፈወሳለች። ኃጢአትሽ ተሰረየችልሽ ብቻ በለኝ። አንድም በጎ ሥራ እንኳን የሌለኝ ባዶ ነኝ። ምሕረት ርኅራኄና ፍቅርህ አይለኝ። ምሳሌ ከሌለው ከመንበረ ክብርህ ከሰማየ ሰማያት ወደዚች ጎስቋላ ምድር ወርደህ በበረት ለመወለድ ይወደድክ መምጣትንም የተጠማችውን ጎስቋላዋን ነፍሴን ትጎበኛት ዘንድ እማጸንሃለሁ። ልቤ በሐሴት ተሞላች፣ አንደበቴም አንተን ታመሰግናለች። ነፍሴም አምላክን ታከብራለች፣ መንፈሴም ከመድኃኒቷ ጋር ደስ ይላታል። ወደ ሰርጉ ድግስ እታደም ዘንድ በመንፈስም እጠነክር ዘንድ አዲሱን ልብስ እንድታለብሰኝ እነሆ ወደ አንተ መጥቻለሁ። እምነቴም የጸና ተስፋዬም የለመለመ ይሆናል። የዳግም ልደቴ የመንጻቴ የነፍስና የሥጋዬ ቅድስና የእውነተኛ ፍቅርና የዘላለማዊ ደስታ ምስክር ሆነልኝ። ክብርት ሆይ እንዳንቺ ያለሽ ልዕልት እኔን የመሰለ ብላቴና ለመጎብኘት እንዴት እዚህ ድረስ ልትመጣ ትችላለች? ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ድሃ አደጎችንና በሽተኞችን ጎብኝቷቸው የለምን? እኔ ደካማዋ ታዲያ ብጎበኝሽ አትፈቅጂልኝም? ልዕልት ሆይ ስለኔ ጸልይልኝ መልካም ልጅን ይሰጠኝ ዘንድ። በየሳምንቱ ከቅዱስ ቁርባኑ መሳተፍ ይገባሻል። እንዲህ ካደረግሽ ጽንሱ ከጸጋው ተካፋይ ይሆናል። ሄለንና ማርያም ወዴት አሉ? ማርያም፣ ሄለን ኖዲ። ሰላም፣ እንዴት ናችሁ? ያለፈውን ሳምንት የመጽሐፍ ቅዱስ ቃል ታስታውሱታላችሁ ወይስ ረስታችሁታል? አሁን እናስታውሰዋለን። እኔ የዓለም ብርሃን ነኝ። ሌላውስ? ማርያም፣ ወደ ጋቢል ቤት እንሂድ ባሉን ጊዜ ደስ አለኝ። ሌላስ? ማርያም፣ እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደፊት ለምንም አይጠቅምም። ወደ ውጭ ጥሎ በሰው ከመረቀጥ በቀር። እግዚአብሔር ይባርካችሁ። አንድ ላይ ማዕድን ቀርብ ዘንድ ገበታውን ታሰናጅልን። እንዲህ ያለ ክብር ለኛ አይገባንም። ሁላችንም አንድ እንደሆንን አልነገርኩሽም? መጽሐፍ ቅዱስ እንዲህ ይላል፣ ልጁ ከባርነት ነፃ ካወጣችሁ ሁላችሁም ነፃ ናችሁ እንጂ ባሪያ አይደላችሁም። ይህ ቢሆንም እንኳን አንቺ እኮ ልዕልት ነሽ። የነገስታት ንጉሥ የሆነ ኃያሉ ጌታችንስ ስለኛ ሲል በበረት አልተወለደም? ተይ እንጂ ጊዜ አናባክን። ለማዕድ በቀረብን ጊዜ ይህን ሁሌ ማንሳት አለብን እንዴ? አባቴ መቼ ነው የሚመጣው? ውዱ ልጄ በገነት እንዳለ ነግሬሃል ነበር እና ይመጣ ማለት ነው። አምላካችን ወደማያልፈው ዓለም በጠራን ጊዜ እኛም ወደርሱ እንሄዳለን። ኢየሱስን እወደዋለሁ።
እርሱም ይወድሃል።